ሰላም የተከበራችሁና የተወደዳችሁ የሃያሉ ባርሴሎና ደጋፊዎች እንዲሁም ደግሞ የእግር ኳስ አፍቃሪዎች ቤተሰብ በሙሉ እንደምን ቆይታችኋል? ዛሬ ተወዳጁ ክለባችን ባርሴሎና በስፔን ላሊጋ 23ኛ ሳምንት ከማዮርካ ጋራ በሜዳው ስፖቲፋይ ካምፕ ኑ ጨዋታው እንዳለው ይታወቃል። ከጨዋታው በፊት አንዳንድ ነገር ለማለት መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እንዲሁም ደግሞ ለወዳጅ ዘመዶ ለባርሳ ደጋፊዎች እንዲሁም ለእግር ኳስ አፍቃሪዎች ይህንን ዩቲዩብ ቻናል ሼር በማድረግ እንድትተባበሩን በአክብሮት እጠይቃቸዋለሁ ማለት ነው። ወደ ፕሮግራማችን ስናልፍ እንግዲህ የዛሬው ተጋጣሚያችን ማዮርካ በደረጃ ሰንጠረዡ ከ22ኛ ሳምንት ጨዋታ በኋላ በ24 ነጥብ 14ኛ ላይ ይገኛል። እስካሁን ባደረጋቸው 22 ጨዋታዎች መካከል 6ቱን አሸንፎ በ6ቱ ተሸንፎ በ10ሩ አቻ ወጥቶ 24 ነጥብ ሰብስቦ 14ኛ ላይ ይገኛል ማለት ነው። የመጨረሻዎቹን 5 ጨዋታዎቹን እንኳን ብናይ ወጥ አቋም ማሳየት የከበደው ቡድን ነው። ከ5ቱ ጨዋታዎች 2ቱን አሸንፎ በ3ቱ ተሸንፈዋል ማለት ነው። እስካሁን ድረስ በሁሉም መድረኮች ከባርሳ ጋራ 76 ጊዜ ሲገናኙ 47ቱን ማሸነፍ ችሏል ማለት ነው። ማዮርካ 17ቱን ሲያሸንፍ 12 ግንኙነታቸውን በአቻ ውጤት አጠናቋል ማለት ነው። ባርሳ 149 ግቦች ማስቆጠር ሲችል ማዮርካ 75 ግቦች ብቻ ነበር ባርሳ ላይ ማስቆጠር የቻለው ማለት ነው። በሁለቱ ግንኙነቶች ላይ ብዙ ግቦችን ማስቆጠር የቻለው የምንጊዜውም የእግር ኳስ ፈርጥ እንዲሁም የክለባችን የምንጊዜውም ታላቁ ተጫዋች የሆነው ሊዮኔል ሜሲ 16 ግቦችን ማስቆጠር ችሏል ማለት ነው። በሁለቱም ቡድኖች ላይ ግብ ማስቆጠር የቻለው ለሁለቱም ቡድኖች ተጫውቶ የክለባችን ሌጀንድ የሆነው ሳሙኤል ኤቶ 12 ግቦችን አስቆጥሯል ማለት ነው። ከቅርብ ጊዜ ወዲህ ደግሞ በሁለቱ ግንኙነቶች ላይ በጣም እየጎላ ያለው ተስፈኛው ተጫዋች ላሚን ያማል ሲሆን የመጨረሻዎቹን 4 ጨዋታዎች ከማዮርካ ጋር ያደረገውን የመጨረሻዎቹን 4 ጨዋታዎች እንኳን ብንመለከት 5 የጎል አስተዋጽኦ ማድረግ ችለዋል ማለት ነው። 2 ግቦችን ሲያስቆጥር 3 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል ማለት ነው። የዛሬው ጨዋታ ለባርሳ እንግዲህ በጣም አስፈላጊ ጨዋታ ነው። ማሸነፍ ግዴታ የሆነበት ጨዋታ ነው ማለት ነው። ከተከታዩ ሪያል ማድሪድ ነጥቡን አሁንም በአንድም ቢሆን የሚያሰፋበት ጨዋታ ነው ማለት ነው። እንደሚታወቀው ሪያል ማድሪድ ከቫሌንሺያ ጋራ ከሜዳ ውጪ ተጉዞ ነው ጨዋታ የሚያደርገው። ባርሳ ይህንን ጨዋታ አድርጎ የሪያል ማድሪድ ውጤት ይጠብቃል ማለት ነው። በማዮርካ በኩል ከፍተኛ ግብ አስቆጣሪያቸው ቬዳቲ ሙሪክ ሲሆን 15 ግቦችን ማስቆጠር ችለዋል ማለት ነው። ከፍተኛ ለጎል የሚሆን ኳስ አመቻችቶ በማቀበል ደግሞ ጃን ቫርጃይል 4 አሲስቶች ማድረግ ችለዋል። በዚህ ውድድር ዘመን ጨዋታ ብዙ ግቦችን በማስቆጠር ባርሳ ሲመራ ማዮርካ 10ኛ ደረጃ ላይ ይገኛል ማለት ነው። በጨዋታ 1.3 ኤክስጂ ያስመዘግባል ማለት ነው። በጨዋታ አቨሬጅ ፖዚሽን ወይም ኳስ በመቆጣጠርም ክለባችን ባርሳ በመቶኛ 68.4% ኳስ ሲቆጣጠር በአንጻሩ ማዮርካ 43.7 የኳስ ቁጥጥር ይኖረዋል ማለት ነው። በጨዋታ ሹት ኦን ታርጌት ላማን የጠበቀ ሙከራ በማድረግ ክለባችን ባርሴሎና መሪ ሲሆን በአንጻሩ ማዮርካ 10ኛ ደረጃ ላይ ይገኛል ማለት ነው። ትላልቅ እድሎችን በመሳትም እንዲሁ ክለባችን ባርሴሎና አንደኛ ላይ ሲገኝ እስካሁን ድረስ 64 ጎል መሆን የሚችሉ ኳሶችን በመሳት ማዮርካ 14ኛ ላይ ይገኛሉ ማለት ነው። 26 ግብ መሆን የሚችል ጎል ያመከኑት። እንግዲህ የዛሬውን ጨዋታ የሚጫወቱ የክለባችን ተጫዋቾች ዝርዝር ወጥቷል። ግብ ጠባቂዎች ጆዋን ጋርሲያ ቼዝኒ፣ ዲያጎ ኮችን ሲሆኑ ተከላካይ ስፍራ ጆዋ ካንሴሎ፣ አሌሃንድሮ ባልዴ፣ ሮናልድ አራዎ፣ ፓው ኩባርሲ፣ ጄራርድ ማርቲን፣ ኩንዴ፣ ኤሪክ ጋርሲያ፣ ጄፈርስ አሉ። በአማካይ ስፍራ ላይ ፌርሚን ሎፔስ፣ ማርክ ካሳዶ፣ ዳኒ ኦልሞ፣ ፍሬንኪ ዲዮንግ፣ ማርክ በርናል፣ ቶሚ ማርኮስ ሲኖሩ በአጥቂ መስመር ላይ ፌራን ቶሬስ፣ ሮበርት ሌዋንዶስኪ፣ ላሚን ያማል፣ ማርከስ ራሽፎርድ፣ ሮኒ አርጃሊ እንዲሁም ጆሃን አርናንዴስ የዛሬ ማዮርካ የሚገጥሙ የቡድናችን ስብስብ ሲሆኑ ዛሬም ራፊና በስብስብ ውስጥ እንደሌለ ይታወቃል። በተጨማሪም ፔድሪና ጋቪ እንዲሁም አንድሬ ክሪስቴንሰን በጉዳት ምክንያት ይሄ ጨዋታ የሚያመልጣቸው ይሆናል ማለት ነው። ለዛሬው ጨዋታ ግምታዊ አሰላለፍ ያወጡት አንዳንድ ድረገጾች ቋሚ 11ን ገምተዋል ማለት ነው። እሱ 4-3-3 ሲሆን በግብ ጠባቂ ስፍራ ጆዋን ጋርሲያ፣ በቀኝ ተከላካይ መስመር ላይ ኩንዴ፣ በመሃል ተከላካይነት
ኩባርሲ እና ኤሪክ ጋርሲያ፣ በግራ ተከላካይነት ስፍራ ባልዴ፣ በአማካይ ስፍራ ላይ ፌርሚን፣ ዲዮንግ፣ ዳኒ ኦልሞ ሲኖሩ በቀኝ የክንፍ መስመር ላይ ላሚን ያማል፣ በግራ ላይ ራሽፎርድ፣ በአጥቂ ስፍራ ላይ ፌራን ቶሬስ ተገምቷል ማለት ነው። እናንተ ከዛሬ ጨዋታ ምን ትጠብቃላችሁ? ሀሳባችሁን ልታደርሱን ትችላላችሁ ማለት ነው። ቪስካ ቫርሳ